ምን አይነት ቲቪ ሾው ነው ልጆቻችሁ የምትከፍቱት? በተለይ ልጆቻችሁ በ2 አመትና በ5 በ6 አመት ከሆኑ ከ2 አመት በታች ሬኮመንድ አይደረግም። እኛ ቤት ስክሪን ፍሪ ነን። ልጆቼ ብዙ ቲቪ አዩ። አንዳንዴ ግን በመፈቅድ ሰዓት በጣም ሰሌክቲቭ ነኝ እና ጥሩ ብዬ የምላቸውን ቲቪ ሾዎች ይዤላችሁ መጥቻለሁ። የመጀመሪያው ሊትል ቤር ይባላል። እዚህ ጋር እንደምታዩት በጣም ስሎ ፔስድ የሆነ ፋሚሊ ኦሪየንትድ የሆነ የቤተሰብነት ሪሌሽንሺፕን የሚያስቅ ሂውመር ያለው ጀንትል የሆነ ሾው ነው። የእናትና የልጅን ሪሌሽንሺፕ፣ የአባትና የልጅን ሪሌሽንሺፕ፣ የእናትና የአባትን ሪሌሽንሺፕ የሚያስተላልፍ እና አይ ሪሊ ላቭ ኢት። አብሬያቸው ነው ማየው። እኔም ኢንጆይ ያደረኩኝ ነው ማየው። ሁለተኛው ደግሞ እዚህ ጋር እንደምታዩት ፍራንክሊን ይባላል። ፍራንክሊን ደግሞ ሞር ስትራክቸር ያለው ፕሬዲክታብል ፍሎ ያለው የሚከተሉት ፋሎ የሚያደርጉት ሊገምቱት የሚችሉት መልኩ ነው የሚሄደው። ላይፍ ስኪል ያለበት ሾው ነው። ሌላ የምንወደው አት ሴም ታይም ደግሞ በጣም calming ስሎ የሆነ ፔስ ያለው። ሶስተኛው ደግሞ the Bernstein Bears ይባላል። እዚህ ጋር እንደምታዩት ማለት ነው። the Bernstein Bears ደግሞ ፋሚሊ ኦሪየንትድ የሆነ ቤተሰብነትን የሚያሳይ በተጨማሪ ደግሞ ፕሮብለም ሶልቪንግ ስኪልስን የሚያለም በቃ ያንን ያሳያል። እዛ ውስጥ ችግርን መፍታትን ኢሞሽናል ለርኒንግን ይሄን ሁሉ እያደረገ ግን ስቲል ስሎ ፔስድ ነው። በእነሱ ስፒድ በእነሱ ፍሎ አንደርስታንድ እንዲያደርጉት እንዲከተሉት አድርጎ ነው የሚያስተላልፈው። የመጨረሻው አራተኛው ደግሞ እዚህ ጋር እንደምታዩት guess how much I love you የሚባል ሾው አለ። በጣም የምወደው ልጆቼ በጣም ነው የሚወዱት። በጣም ሱዚንግ ነው። ረጋ ያረጋቸዋል። ስፔሻሊ ላይክ አንዳንዴ ናፕ ሊወስዱ ሲሉ እሱን ከፍትላቸዋለሁ። ስቶሪ ቴል በቃ መጽሐፍ ማንበብ በሉት። ቪዥዋሊ ማየት ይችላሉ። አንዳንዴ ምንድነው ነው የማደርገው አንዳንድ ሾው ኢቭን ተጥሎ በጆሮአቸው ብቻ እንዲሰሙት መክፈት እንትኑን ትታችሁ ስክሪኑን ትታችሁ እየሰሙ አንደርስታንድ ማለት ብዙ ነገር ነው የምራሱ የሚያስተምራቸውና ይሄ አንድ ነው እንደዛ ማደርገው። አይ ሆፕ ጠቃሚ ነገር አግኝታችኋል። በሚቀጥለው ቪዲዮ ደግሞ ሬኮመንድ የማይደረጉ ማላረጋቸው ልጆቼ ማላሳያቸውን ሾዎች ብዬ ምላቸውን ይዤላችሁ መጣለሁኝ። መልካም ቆይታ።